ለማንም ሰው ማካፈል የሌለብን 5 የግል ሚስጥሮች። አልበርት አንስታይን ከተናገረው ሰው ሁሉ ድካም ይኖረዋል፣ ያንንም ለሰዎች ተናግሮ መፍትሄን ወይም መድኃኒት ያገኝለታል። በተጨማሪም አንዳንድ ነገሮች ከሰው ጋር ብቻ በመሆን ይፈታሉ። ነገር ግን ምንም ያህል ከሰው ጋር ያለን ቅርብነት ምንም ያህል ጥሩ ቢሆንም ለማንም ግን ማካፈል የሌለብን የግል የህይወት ክፍሎች አሉ። አልበርት አንስታይን እነዚህን ነገሮች በአጭሩ በ5 ነገር አስቀምጦታል። ምክንያቱም እነዚህን 5 ነገሮች ከተረዳን እና የግል ካረካቸው ሌላው ሁሉ በራሱ ጊዜ ይስተካከላል። እስቲ እነዚህ 5 ነገሮችን እንመልከት። አንደኛ፣ የስኬትህን ሚስጥር። ይህ ማለት ሌሎችን አታበረታታም ወይም አትረዳም ማለት አይደለም። ግን ለስኬት ያደረሱህን እነዛን ሚስጥሮች ማካፈልህ የሚመከር አይደለም። ነገር ግን ይህ እንደ ስኬትህ እና እንደ ቦታህ ይወሰናል። ሁለተኛ፣ ችግሮችህን ለማንም አታጋራ። በእርግጥ ችግርን ማጋራት ሸክም እንዲቀንስልን ሊያደርግልን ይችላል። ችግሩን ከመፍታት ይልቅ የበለጠም ሊያወሳስበውም ይችላል። ምክንያቱም 70% የሚሆኑት ሰው በትክክል ችግራችሁን ሲሰሙ ይደሰታሉ። 20% የሚሆኑት ደግሞ ስለዚያም ጉዳይ በፍጹም አያስቡም። 10% የሚሆኑት ደግሞ እነሱ ብቻ በጣም ይጨነቁላቸዋል። ምንም ያህል ብታምኗቸው ግን ለችግራችሁ ፕሮፌሽናል የሆነን መፍትሄ ፈልጉ። ማለት ለበሽታ ከሆነ ሐኪም፣ የአእምሮ ህመም ከሆነ የስነ ልቦናም ባለሙያ ቢሆን ይመከራል። ሶስተኛ፣ ራዕያችሁን አታጋሩ። ዓላማችሁን፣ ራዕያችሁን፣ ልታሳኩ የምትፈልጉትን ጉዳይ፣ የትኛውንም ነገር አታጋሩ። ምክንያቱም እናንተ የምታዩት በትክክል አይታያቸውም። ስለዚህ ያ ነገር አካል እስኪለብስ ድረስ ሁሉም ነገር በልብ ይጠበቅ። አራተኛ፣ ገቢያችሁን አታሳውቁ። በወር በዓመት የምታገኙትን ገቢ ማንም ማወቅ አይኖርበትም። ምክንያቱም በዚህ ህይወቶት ላይ ሊያስገምቶት ይችላል። ወይም የራሳችሁን ዋጋ እንደተናገራችሁ ቁጠሩት። ምክንያቱም ማንም እናንተን የሚገምተው በምታገኙት ገቢ ስለሆነ ነው። አምስተኛ፣ የቤተሰባችሁን ችግር አትናገሩ። ምክንያቱም ቤተሰብ ሁሌም ቤተሰብ ነው፣ ጓደኛውም እንደዚያም ጓደኛ። ስለዚህ ለራሳችሁና ለቤተሰባችሁ የምታስቡ ከሆነ ለራሳችሁ መስመርን አብጁ። የቤተሰባችሁን ችግር ለማንም አታጋሩ። በመጨረሻም ብዙ የግል ልናደርጋቸው የምንፈልገው ጉዳዮች አሉ። ነገር ግን እነዚህን ዋናና መጠበቅ ያለበት ነው። እነኚህን አልበርት አንስታይን አስቀምጧል። እናንተስ ትስማማላችሁ? ከተመቻችሁ ላይክ፣ ቤተሰብ ካልሆናችሁ ደግሞ ደግመን እንድንገናኝ ሰብስክራይብ ያድርጉ። እናመሰግናለን።